ሞርጋን ሮጀርስን ሚኬል አርቴታ ፈጠን ያለበት አንድ ምክንያት በሌሎች ክለቦች ስለሚፈልግ ብቻ ሳይሆን አስቶን ቪላም ረጅም የድርድር ጊዜ ስለሚፈልግ ብቻ ሳይሆን አሁን በዚህኛው በእንግሊዞቹ ስብስብ ውስጥ ከጓደኞቹ ጋር ለመቀላቀልም ጭምር ዋይት፣ ሳካ፣ ኤዘ፣ ማድዌኬ ምናምን ራይስ ያቁታል ሮጀርስን በደንብ በብሔራዊ ቡድን ውስጥ ይሄው አሁን ለዓለም ዋንጫ በአንድ ላይ ከነርሱ ጋር ለኢንግላንድ ክብር ሊጫወት ነው እና ወደ አርሰናል ቢዘዋወር በመልበሻ ቤት ውስጥ ባይተዋርነት አይሰማውም ማለት ነው። በቶሎ ጓደኝነት መፍጠር በቶሎ ይላመዳል የሚያውቃቸው ልጆች ስለሆኑ እነርሱም ከነዛኞቹ ከተቀሩት የቡድን አካላት ጋር በዚህ መልኩ ያዋህዱታል። አሁን የመሃል ተከላካዩን ጥምረት ስታዩ በዚህ በኩል ሳልጠቅስ ያላለፍኩት ነገር እንደውም አሁን ጆሽ ክሬንኬ በዋንጫው ድግስ ላይ የለበሱት ቲሸርት ላይ ዊሊያም ሳሊባና ጋብሪኤል ማጋሌሽ ምስል ያለበት መሆኑ በጣም አነጋግሯል። ከሌሎች ተጫዋቾች ለይተው ሁለቱም የመሃል ተከላካዮች ምስል የተለጠፈበትን የታተመበትን ቲሸርት መልበሳቸው የክለቡ አለቃ ምን ያህል ቢረኩባቸው ያለው ትርጉም ከፍ ያለ ነው። እዚህ የመሃል ተከላካዮች ከሜዳ ውጪም ጓደኞች ናቸው። ግን አንዱ ብራዚላዊ ነው፣ አንዱ ፈረንሳዊ ነው። ግን አንድ ነገር ወደ አርሰናል ሲመጡ አንድ ያረጋቸዋል። ተከላካይነታቸው ብቻ አይደለም፣ ሌላ አንድ ነገር ማጋሌሽ የመጣው ከፈረንሳይ ሊግ ነው። ስለዚህ ሁለቱ የመሃል ተከላካዮች ተግባቦት በሚፈልግበት የቋንቋ የንግግር መግባባት በሚፈልግበት በዚህ የመሃል ተከላካይ ቦታ ላይ በፈረንሳይኛ ቋንቋ መግባባት ይችላሉ፣ እንግሊዘኛን በደንብ እስኪያውቁ ድረስ። አሁን እንኳን እንግሊዘኛውም ተችሏል። ስለዚህ የሚግባቡባቸው ብዙ ምክንያቶች አሏቸው እና በዚህ ምክንያት ከሜዳ ውጪም ወዳጆች ናቸው። በሜዳ ላይም አንዱ ለሌላው የሚሞት ሆኖ ነው የምናየው። የሁለቱ ጥምረት መቼም ድንቅ ነው እንደ ጓደኝነታቸው ሁሉ። በፕሪሚየር ሊግ ብቻ ሳይሆን በአውሮፓ በዚህ ሲዝን ከታዩ ምርጥ የመሃል ተከላካይ ጥምረቶች ቀዳሚው ተደርጎ ይወሰዳል እና አርቴታ እንደዚህ አይነት ፎርሙላዎችን የሚጠቀም ይመስላል ስታዩት በቡድኑ ግንባታ ሂደት ላይ እና ሮጀርስም አሁን ሞርጋን ሮጀርስ ወደ አርሰናል ቢመጣ ይሄንን ወዳጅነት ለመፍጠር መደላድሎ ኦሬዲ የተመቻቸ። ዩናይትድ ከኤደርሰን ውጪ ይፈልጋቸዋል ከሚባሉ አማካዮች የገበያ ዋጋ አንፃር የኤደርሰን ዋጋ ርካሽ ነው፣ በጣም ርካሽ። አሁን እንግዲህ ዘ ታይምስ የተባለው ጋዜጣ ደግሞ 3 ወይም 4 ተጫዋቾችን ይጨምራል ዩናይትድ ከኤደርሰን በተጨማሪ ብሏል። ዘ አትሌቲክም የሚሉት ማቲያስ ፈርናንዴዝ፣ ሳንድሮ ቶናሊ፣ ካርሎስ ባሌባ፣ ኦሬሊዮን ቹዋሜኒ 4ቱ ተጫዋቾች አሁንም የማንቸስተር ዩናይትድ የዝውውር እጮች ናቸው። 4ቱንም ያዘዋውራል ማለት አይደለም፣ ግን እጮች ናቸው። የተሳካለት እህል ውሃው በኦልድ ትራፎርድ ይሁን ተብሎ የተጻፈለት አንዱ ሊመጣ ይችላል ከነዚህ። የኤሊየት አንደርሰን ስም ከዚህ በፊት ቀደም ሲል ከጠቀስኳቸው ተጫዋቾች ስም ዝርዝር ውስጥ በማንቸስተር ዩናይትድ ራዳር ውስጥ ይገኛሉ ተብሎ ሲጠቀስ ነበር። አሁን ግን ዩናይትድ እና ኤሊየት አንደርሰን በመካከላቸው በዝውውሩ ረገድ ቅርበታቸው እንደቀድሞ አይደለም፣ ተራርቋል። ዩናይትድ ለአንደርሰን ጉዳዩን ቸል ማለት ያለበት ሰዓት ነው። ለምን? ምክንያቱን ልንገራችሁ። ማንቸስተር ሲቲ ከባድ ተፎካካሪ ሆኖ መጥቷል እዚህ ጋር። በመጀመሪያ ኤሊየት አንደርሰን የገበያ ዋጋ ውድ ነው በጣም። ኖቲንጋም ፎሬስት ክለቡ 120 ሚሊዮን ፓውንድ የድርድር መነሻ ዋጋ ለጥፎበታል። አንድ ዋጋ ውድነቱን ውሰዱ። ሁለተኛ የተጫዋቹ ፍላጎት እዚህ ጋር ወሳኝነት አለው። ተጫራች ሲበዛ የተጫዋች ፍላጎት የተጫዋቹን መዳረሻ ይወስናል እና በዚህ በኩል ማንቸስተር ዩናይትድ ምርጫው አይደለም፣ ማንቸስተር ሲቲ ይሻለኛል የሚል አቋም አለው የሚሉ አሁንም ምላችሁ ተባራሪ ወሬ ሳይሆን የምንጠቀምባቸው የምናምናቸው ምንጮች አሉ አይደል? የሚዲያ ምንጮች። እነርሱ ተጫዋቹ ልቡ ወደ ሲቲ አድልቷል። ስለዚህ ዩናይትድ አንድም በዋጋ ሌላም በተጫዋቹ ፍላጎት የተጫዋቹን ፍላጎት እንኳን ማግባባት ይቻላል። ዋናው ጉዳይ ዋጋው ላይ የተጫዋቹ ጥቅም ላይ ዩናይትድ ያንን ማድረግ ይችላል ብሎ ካሰበ ተጫዋቹን ልቡን እንዲመልስ ማድረግ ይቻላል። በተለይ ሲቲ የሚሰጠውን ጥቅም ከፍ አድርጎለት ያው ማንቸስተር ሲቲም ተጫወተ፣ ማንቸስተር ዩናይትድም ተጫወተ። ይሄ ልጅ መኖሪያው ግሬተር ማንቸስተር ነው የሚሆነው፣ ስለ መኖሪያው አይደለም። አሁን ይሄ ጉዳይ ሲቲን የሚመርጥበት ሌላ የራሱ የሆነ ምክንያት ሊኖረው ይችላል። አንዳንዴ ለንደን ይሻለኛል በሚል የለንደን ክለብን ብቻ የሚመርጡ አሉ። አይ እኔ በቃ የማንቸስተር ግሬተር ማንቸስተር ተወላጅ ነኝ፣ የሰሜን ምዕራብ ተወላጅ ነኝ፣ እዛ አካባቢ ብቆይ ይሻላል የሚሉም አሉ።
እንደዚህ አይነት ጨረታ ሲበዛባቸው ፈላጊ ሲበዛቸው እና ኤሊየት አንደርሰን አሁን ፍላጎቱን ማግባባት ይቻል ይሆናል። ዋጋው ግን በጣም ከባድ ነው። ውድ አድማጮች ኤንሪኬ ሪኬልሜ የተባሉት የ37 ዓመት ባለ ሀብት አሁን በመጪው እሁድ ለሪያል ማድሪድ ፕሬዝዳንታዊ ምርጫ ፍሎሬንቲኖ ፔሬዝን ይቀናቀናሉ። 79 ዓመቱ ፔሬዝ ከ2004 ወዲህ እንዲህ ያለ ፕሬዝዳንታዊ እጩ ባለጋራ ገጥሟቸው አያውቅም። መመዘኛውን የሚያሟሉ አይኖሩም በሚል ነበር። አሁንም ፔሬዝ እንደገና ከ16 ወራት በኋላ ከተመረጡ ከ16 ወራት በኋላ ማንዴታቸውን ሳይጨርሱ ምርጫ የጠሩት። ይሁንና ከባድ ተፎካካሪ ሆኖ መጥቷል ሪኬልሜ። ጎልማሳው ሰው ታዲያ በዛ ቴሌቪዥን ሾው ላይ ትላንት አንድ ነጭ ማሊያ ያው የሪያል ማድሪድ ማሊያ ከበስተጀርባው ማንም የማይጠብቀውን የተጫዋች ስም የጻፈ ይዘው ቀረቡ እና ፕሬዝዳንታዊ ምርጫ ስለሆነ ለፕሬዝዳንታዊ ዘመቻ ትልቅ ዲሞክራሲ ነው ሪያል ማድሪድ ራሱ ቃላቸውን ለመስጠት ቃል ኪዳን ሁሌት ይገባልና እኔ ከተመረጥኩ ይሄን አደርጋለሁ መባል የተለመደ ነውና እንግዲህ ፍሎሬንቲኖ ፔሬዝ ጆዜ ሞሪኖን አሰልጣኝ አድርጌ እቀጥራለሁ ብለዋል። ግን ፖዝ ተደርጓል ሂደቱ። ለምን? ፕሬዝዳንታዊ ምርጫ ውጤቱ ይታወቅ። ፔሬዝ ከተመረጡ ሞሪኖ ይቀጥላሉ። ፔሬዝ ካልተመረጡ ግን እኚህ ሰው ሞሪኖ እቅዴ አይደሉም ብለዋል። ይልቅስ አንድ ተጫዋችን ቃል ገባለሁ አሉ። በዚህ የጉንዳን አቀበት በሚል ሊተረጎም በሚችል ኦር ኤል ሆርሚጉዌሮ በተባለው የቴሌቪዥን ሾው ላይ ከዚያ ሁሉም ሲጠብቁ ማሊያውን ገለበጡት። ምን ይላል? 9 ሃላንድ ይላል። በሪያል ማድሪድ ማሊያ የማንቸስተር ሲቲው አጥቂ ስም ተጽፏል እዛ ላይ። እኔ ልመረጥ ሃላንድን የሪያል ማድሪድ ተጫዋች አደርጋለሁ አሉ። አሁን እንግዲህ ወሬው ተጀምሯል። ከትላንትና ምሽት ጀምሮ ኤርሊንግ ሃላንድ ከማንቸስተር ሲቲ ጋር ሊለያይ ቀርቧል ማለት ነው። ሪኬልሜ ካሸነፉ የኖርዌዩ የጎል አውሬና ማንቸስተር ሲቲ ሊለያዩ ነው ወይ? ይሄ ከሆነ ለእነ አርሰናል ትልቅ ዜና ነው። ሌላ ትልቅ